ባሌ ከእህቴ ጋር ግንኙነት ሲያደርግ እጅ ከፍንጅ ያስኳቸው። ሰላም የዚህ ቪዲዮ ተከታታዮች በሙሉ ዛሬ በህይወቴ የደረሰው ልቤ የሰበረውና እስከ ዛሬ ድረስ ላምነው ያልቻልኩት እውነተኛ ታሪክ ላካፍላችሁ ነው የመጣሁት። ክህደት ከሩቅ ሰው ሲሆን ያማል። ነገር ግን ህይወቴ እሰጣችኋለሁ ከምትላቸው ከልብ ከምታምናቸው የቅርብ ሰዎች ሲሆን ግን ህሊናና ውስጥህን ነው የሚገለው። ስሜ ሳባ ይባላል። ከባለቤቴ ከዮናስ ጋር ከተጋባን 5 ዓመታት አልፈውናል። ዮናስ ለኔ በጣም አሳቢ፣ አፍቃሪና ሁሌም የሚያከብረኝ ባል ነበረ። በህይወቴ ጉዞ ሁሉ ቀኝ እጄ በመሆን የሚያበረታታኝ ሰው፣ ሁሌ የሚቀናብን ፍጹም የሚባል ትዳር ነበረን። አብረን እንጫወታለን፣ እናቀዳለን። መጪው ጊዜያችንም በጣም ብሩህ ሆኖ ነበር የሚታየኝ። በዚህ ደስ የሚል ህይወት ውስጥ እያለን ነበር እንግዲህ ነገሮች መበላሸት የጀመሩት። ብቸኛ እህቴ ሜሮን ከክፍለ ሀገር መጥታ ስራ እስክታገኝና ራስዋ እስክትችል ድረስ በእኛ ቤት እንድትቀመጥ አመጣኋት። ሜሮን ለኔ እህቴ ብቻ ሳትሆን ልክ እንደ ልጄ ነበር የምወዳት። እሷን ለመርዳት የምትፈልገው ሁሉ ለማሟላት ወደ ኋላ አላልኩም። ባለቤቴ ዮናስም ልክ እንደ እህቱ አድርጎ በደስታ ነበር የተቀበላት። ሶስታችንም አብረን ስንበላ፣ ስንጫወትና ስንስቅ ለኔ ትልቅ በረከት ሆኖ ነበር የሚሰማኝ። ግን ይህ ሁሉ የጥፋቴ መጀመሪያ መሆኑን ፈጽሞ አልጠረጠርኩም ነበር። ያላሰብኩት ክህደትና አስደንጋጭ እውነታ። ከዕለታት አንድ ቀን በስራ ቦታ የነበረኝ ቀጠሮ ስለተሰረዘ ከተለመደው ሰዓት በጣም ቀድሜ ወደ ቤት ተመለስኩ። ሰዓቱ ከቀኑ 10 ሰዓት አካባቢ ነበር። ወደ ቤት ስገባ በሩ ከውስጥ ተቆልፎ ነበር። ነገር ግን ቁልፍ ስለነበረኝ ቀስ አድርጌ ከፈትኩት። ቤቱ በጣም ጭር አለ ነበር። ዮናስ በዚህ ሰዓት ስራ ቦታ መሆን ስላለበት ቤት ይኖራል ብዬ ጨርሶ አላሰብኩም ነበር። ወደ መኝታ ክፍል ልክ እያለፍኩ ሳለ ግን ከውስጥ የወንድና የሴት የሹክሹክታ ድምፅ፣ ቀለል ያለ ሳቅ ሰማሁ። መጀመሪያ ላይ ሜሮን ከጓደኞቿ ጋር በስልክ እያወራች መስሎኝ ነበር። ነገር ግን ሁለተኛ ድምፅ የጎላ እየታየ መጣ። የባሌ የዮናስ ድምፅ ነበር። ልቤ በኃይል መምታት ጀመረ። በዚህ ሰዓት እዚህ ምን ይሰራል የሚል ጥያቄ ጭንቅላቴ ላይ መጣ። የመኝታ ቤቱን በር ቀስ አድርጌ በሩን ፍንጭት አድርጌ ከፈትኩት። ያየሁት ነገር ግን የአይን ዕዳ ልቤን በአንዴ የሚገል አሰቃቂ ነገር ነበር። ባለቤቴ ዮናስ እና እህቴ ስጋዬና ደሜ እናት ያልኳት ሜሮን በማይገባ ሁኔታ ውስጥ ሆና እጅ ከፍንጅ በአይን ያየኋቸው። አእምሮዬ ደነዘዘ። እግሮቼ ሊሸከሙኝ አልቻሉም። በእጄ ይዤው የነበረው የቤት ቁልፍ ከእጄ አምልጦ መሬት ላይ ወደቀ። ድምፄን ሲሰሙ በድንጋጤ ተነሱ። የዮናስ ፊት ደርቆ ቀረ። ሰማይ የተደፋበት መሰለ። ወደ እኔ እየሮጠ መጣ። ሳባ እባክሽ በስህተት ነው፣ ሰይጣን አሳሰተኝ እንጂ ለሷ ምንም ስሜት የለኝም፣ የምወደው አንቺን ብቻ ነው እያለ እግሬ ስር ወድቆ ሊማጸነኝ ጀመረ። እህቴ ሜሮን ግን ራስዋ አኩርፋ ልብሷ እየለበሰች ታለቅስ ነበር። አንዲትም ቃል አልናገር አለች። እሷ ሳያት ያ ሁሌ ያደረኩላት መልካምነት ልክ እንደ እናት ሁኜ ያሳደኳቸው ቀናት ሁሉ በአይኔ ህሊናዬ ይመላለስብኝ ነበር። ከሁሉ በላይ ያመመኝ ነገር በዚህ ዓለም ላይ ይበልጥ የማምናቸው ህይወቴ አሳልፌ የሰጠኋቸው 2 ሰዎች ተባብረው በጀርባዬ በቢላዋ ሲወጉኝ ማሰቤ ነበር። የውስጥ ስቃይና የጭንቀት ቀናት። ከቤቴ በለቅሶ ወጣሁ። ወዴት እንደሚሄድ ለማን እንደምናገር አላውቅም ነበር።
በየመንገዱ እየተጓዝኩ እንባዬ እንደ ጎርፍ ይፈስ ነበር። መንገደኞች ሁሉ በትኩረት ይመለከቱኝ ነበር። ነገር ግን በውስጤ የሚሰማኝ ስቃይ ልገልጸው አልቻልኩም። ጥፋቴ የት ላይ ነበር? ለምንድነው ይህ ሁሉ የሚደረግብኝ? እያልኩ ፈጣሪ እጠይቅ ነበር። ወደ አንዲት የቅርብ ጓደኛዬ ቤት ሄድኩኝ። እዚያ ሆኜ ቀናት አሳለፍኩ። እነዚህ ሳምንታት ለኔ እንደ ዓመታት ረዘሙብኝ። ዮናስ በየቀኑ በመቶዎች የሚቆጠሩ ጊዜያትን ይደውል ነበር። በየመሃሉ መልእክት እየላከ ያላንቺ ህይወት የለኝም፣ እባክሽ አንድ እድል ብቻ ስጪኝ ይል ነበር። ሜረን በበኩሏ ትልቅ ስህተት ነው የሰራሁት፣ አንቺን የበደልኩት ቀን ሞቴ በሆነ ይሻል ነበር፣ እባክሽ ይቅር በይኝ እያለች የንስሐ መልእክት ትልክ ነበር። ውስጤ በእሳት ይቃጠል ነበር። ለቤተሰቦቼ፣ ለእናቴ፣ ለአባቴ ብናገራቸው ይህች ቤተሰብ ሙሉ በሙሉ ትበታተናለች ብዬ አባቴም የልብ ህመም ስላለበት ይብስበታል በሚል ላለመናገር ወሰንኩ። ይህንን ትልቅ ሚስጥር በውስጤ ይዤ መጓዝ ግን ለራሴ ያደንቅ ነበር። የጠፋው እምነት በድጋሚ ሊገነባ እንደማይችል ተረዳው። ባልሽ ሲክድሽ ልትሽሪ ትችያለሽ። አብረሽ ያሳደግሻት እህትሽን ስትከዳሽ ግን ቁስሉ መዳኛ የለውም። ውሳኔ እና አዲስ ምዕራፍ። ከብዙ ጾም፣ ጸሎትና የውስጥ ትግል በኋላ ራሴን ማዳን እንዳለብኝ ወሰንኩ። ፍቅር ማለት ራስን ማጥፋት ማለት አይደለም። የጠፋው እምነት መመለስ እንደማይችል ስላወቅኩኝ ከሁለቱም ጋር ያለኝ ግንኙነት ሙሉ በሙሉ ለመቋረጥ ወሰንኩ። ወደ ቤት ተመልሼ ከዮናስ ጋር ተጋፈጥኩ። ፈጽሞ እንደማልመለስለት ነገርኩት። የፍቺ ወረቀት እንዲያዘጋጅ ጠየቅኩት። እሱ ሲያለቅስና ሲማጽን ልቤ አልራራም። ምክንያቱም ለእነሱ የነበረኝ ፍቅር በሰሩት ክፉ ስራ ምክንያት ውስጤ ሙተዋል። እህቴን ሜረንን ጠርቼ እንደ እህትነቴ ይቅር ልልሽ እሞክር ይሆናል፣ ግን ከእንግዲህ መተማመን ስለሌለ በህይወቴ ውስጥ ቦታ የለሽም፣ ከህይወቴ ውጭልኝ ብዬ አባረርኳት። አሁን ብቻዬ አዲስ ህይወት ለመጀመር ቁስሌ እንዲሻር ለራሴ ጊዜ ሰጥቻለሁ። ለብቻዬ እኖራለሁ፣ እሰራለሁ፣ ራሴን እገነባለሁ። ክህደት ከሩቅ ሰው ሳይሆን ከሚያምኑት የቅርብ ሰው ሲሆን ይበልጥ ያማል። ይህ ታሪክ ለእናንተም ትምህርት እንደሚሆን ተስፋ አደርጋለሁ። በዚህ ዓለም ላይ ማን ላይ መተማመን እንዳለባችሁ አስተውሉ። ምክንያቱ የገዛ ጥላችሁ እንኳን በጨለማ ውስጥ ጥሏችሁ እንደሚሄዱ ሁሉ ሰዎች ደግሞ ይበልጥ ሊክዳችሁ ይችላል።